ስሞችን ያስታውሳል። አንዳንድ ስሞች በፍቅር ይነሳሉ፣ አንዳንድ ስሞች በፍርሃት ይነሳሉ። ነገር ግን ጥቂት ስሞች ብቻ ናቸው ሲነሱ ዓለምን ሙሉ የሚያናውጡት። ሳዳም ሁሴን። ይህ ስም ለኢራቃውያን ሕዝብ ፍርሃት ነው፣ ለአረቦች ኩራት ወይ ሐዘን፣ ለአሜሪካ ጠላት፣ ለታሪክ እንቆቅልሽ። ሳዳም ሁሴን ማን ነበር እውነቱ? እጹብ ድንቅ ሰው ወይስ ጭካኔ የሞላበት አምባገነን? ሕዝቡን የወደደ መሪ ወይስ ሕዝቡን የፈራ ሰው? ዛሬ ምንም ሳንደብቅ ምንም ሳናጋንን የዚህን ሰው ሙሉና እውነተኛ አስደንጋጭ ታሪክ እንነግሮታለን። ከዚያ ጨለማ ልጅነቱ ጀምሮ እስከ ጨለማው ጉድጓድ ድረስ። እስከዛ ላይክ፣ ሼር፣ ሰብስክራይብ አድርገው ይጠብቁን። በ1937 ዓመተ ምህረት ኢራቅ ቲክሪት ከተማ አቅራቢያ አልአጃ መንደር። ዓለም ይህን ቀን አላወቀውም። ታሪክ ግን ይህን ቀን ዘንጋ አይለው። ሳዳም ሁሴን አብድ አልማጂድ አልቲክሪት ተወለደ። አባቱ ሁሴን አብድ አልማጂድ ከልጁ ከተወለደ ጥቂት ወራት ቀደም ብሎ ሞቶ ነበር። አንዳንድ ታሪክ ጸሐፊዎች እንዲህ ይላሉ፣ አባቱ ጠፍቶ ነው። አንዳንዶቹ ደግሞ አባቱ ሞቶ ነው። ግን እውነቱ ሳዳም አባቱን አያውቀውም። እናቱ ሱብሃቱልፋ ልጇ ከተወለደ በኋላ ከባድ ድብርት ውስጥ ወደቀች። ህይወቱን ለማቆምም ሞከረች። ሳዳምን ለመጣል እንኳን ሞክራለች ሲባል ነበር። ይህ ህፃን ሳዳም ወደ ዓለም የመጣው ሀዘንን ተሸክሞ ነበር። እናቱም ተሻላት። እናም ሌላ ሰውም አገባች። አዲሱ አባቱ ኢብራሂም አልሐሰን ይባላል። ሳዳምን አልወደደውም። ስድ ትምህርት ቤት አያስፈልግም፣ ሂድና እረኛ ሁን ይለውም ነበር። ሳዳም ትምህርት ቤት ሳይሄድ አሳማ ይጠብቅ ነበር። በጠራራ ፀሐይ ባዶ እግሩን ይጓዝ ነበር። ልጆች ያፌዙበትም ነበር። ጎረቤቶች ያቃልሉት ነበር። ልቡ ውስጥ ቁጣ እያደገ መጣ። ነገር ግን እድል ተገኘ። አጎቱ ካየር አላጦልፍ ሳዳምን ወሰደው። የሳዳም አጎት ወታደር ነበር። ቀደም ሲል ከብሪቲሽ ቅኝ ገዢዎች ጋር ተዋጋ። እስር ቤትም ገባ። ከወጣ በኋላ ጠንካራ አረብ ብሔርተኛ ሆነ። ለሳዳም አዲስ ዓለም ተከፈተለት። ፖለቲካ፣ ስልጣን፣ ብሔርተኝነትና ኩራት። አረቦች ታላቅ ህዝብ ናቸው። ምዕራቡ ዓለም ጠላታችን ነው። ኢራቅ ታላቅ ሀገር መሆን አለባት። ሳዳም ይህን እያዳመጠ ነበር ያደገው። በ1955 ዓመተ ምህረት ሳዳም እድሜው 18 ሆነው። አጎቱ ወደ ባግዳድ ወሰደው። ሳዳም ለመጀመሪያ ጊዜ ትልቅ ከተማ አየ። ባግዳድ ትልቅ ከተማ ነበረች። መኪናዎች፣ ህንፃዎች፣ ዩኒቨርሲቲዎችም ነበሯት። ሳዳም አይኑ ተከፈተ። በ1957 ዓመተ ምህረት እድሜው 20 ሲሆን የበአዝ ፓርቲ አባል ሆነ። በአዝ ፓርቲ ምን ነበር? የአረብ አንድነትን የሚሰብክ ፓርቲ ነበር። ሁሉም አረቦች አንድ ናቸው። አንድ ሃይማኖት፣ አንድ ቋንቋ፣ አንድ ህዝብ። ሳዳም ፓርቲውን ተቀላቀለ። ፓርቲውም ሳዳምን ፈለገው። ፈጣን፣ ደፋር፣ ፍርሃት የሌለው ስለነበር። በ1959 ዓመተ ምህረት ታላቅ ሙከራ ተደረገ። በአዝ ፓርቲ ትልቅ እቅድ ነደፈ። የኢራቅ ፕሬዝዳንትን አብዱል ከሪም ቃዚምን ለመግደል። ሳዳም እድሜው 22 ዓመት በቡድኑ ውስጥ ተካተተ። ቀኑም ደረሰ። ቃዚምን ሊያጠፉት ጠበቁ። ጥይቶችም ተኮሱ። ፕሬዝዳንቱ ቆስለው አመለጡ። ሳዳምም ጭኑ ላይ በጥይት ተመታ። ከዮርዳኖስ ወደ ግብጽ ሄደ። ካይሮ ግብጽ። ሳዳም ህግ ተማረ። አረብ ፖለቲካንም ተረዳ። ጀማል አብዱል ናስርን የአረቦችን ጀግና አየ። እኔም እንደዚህ ሰው ነው ሊሆን የምፈልገው አለ። ሳዳም ልቡ ውስጥ ይህንን አቀደ። በ1963 ዓመተ ምህረት በአዝ ፓርቲ ኢራቅ ውስጥ ስልጣን ያዘ። ሳዳምም ተመለሰ። ግን ፓርቲው ስልጣኑን አጣ። ሳዳምም እስር ቤት ተወረወረ። እስር ቤት ውስጥ ሳዳም ሌሎችን ያደራጅ ጀመር። ያስተምርም ነበር፣ ያቅድም ነበር። ፓርቲ አባላትን ከእስር ቤት ውስጥ ሆኖ ይመራ ነበር። በ1966 ዓመተ ምህረት ከእስር ቤት ሸሸ። ወጥቶም አሁን ከፍተኛ የፓርቲ ኃላፊ ሆነ። በ1968 ዓመተ ምህረት ታሪካዊ ቀን በአዝ ፓርቲ ሁለተኛ መፈንቅለ መንግስት አካሄደ። ይህ ጊዜ ተሳካ። አህመድ ሐሰን አልበክር ፕሬዝዳንት ሆነ። ሳዳም ሁሴን ምክትል ፕሬዝዳንት ሆነ። ሳዳም እድሜው 31 ነበር። ነገር ግን ሳዳም ምክትል ቢሆንም
እውነተኛው ስልጣን በሱ እጅ ነበር። ፕሬዝዳንቱ አዛውንት ነበሩ፣ ሳዳም ግን ብቁ ነበር። ፕሬዝዳንቱ ደካማ ነበሩ፣ ሳዳም ግን ጠንካራ ነበር። ሳዳም የደህንነት ዋና ኃላፊ ሆነ። ሁሉንም ይሰልሉ ነበር፣ ሁሉንም ያውቁ ነበር፣ ሁሉንም ይቆጣጠሩ ነበር። ጥላ ውስጥ ሆኖ ኢራቅን ይገዛ ነበር። ጁላይ 16 1979 ዓመተ ምህረት ፕሬዝዳንት አልበክር ሳዳም ሁሴን ፕሬዝዳንት ሆነ ብሎ አወጀ። ህዝቡም በጭብጨባ ተቀበለው። ግን ከ5 ቀን በኋላ ሳዳም ስብሰባ ጠራ። ሁሉም ከፍተኛ የፓርቲ አባላት ተሰበሰቡ። ትልቅ አዳራሽ፣ ሁሉም ተቀምጧል። ሳዳም ደረሰ። ሲጋራ እያጨሰ ቀስ ብሎ ተናገረ። በፓርቲያችን ውስጥ ሴረኞች አሉ። አዳራሹ ዝም አለ። አንድ ሰው ወጣ። ዝርዝር አነበበ። 66 ስሞች ተነበቡ። ስማቸው የተነበቡት አንድ በአንድ ተነሱ። ውጡ! ከአዳራሹ ውጭ ሁኑ! አላቸው። ወታደሮችም ይዟቸው ሄዱ። ሳዳም ሲጋራውን እያጨሰ አንድ በአንድ ሲወጡ ተመለከተ። ከጥቂት ቀናት በኋላ 22ቱ ተገደሉ። የቀሩት ዕድሜ ልክ እስራት ተፈረደባቸው። ዓለም ተደነቀ። ኢራቃውያን ፈሩ። ሁሉም ተረዱ። ሳዳም ሁሴን ቀልድ አያውቅም። ሳዳም ሁሴን ጨካኝ ብቻ አልነበረም፣ ሌላ ፊትም ነበረው፣ ብዙዎች የሚዘነጉት። በ1972 ዓመተ ምህረት ሳዳም የኢራቅ ዘይት ኩባንያዎችን ከምዕራባውያን ወሰደ። የኢራቅ ሀብት ለኢራቃውያን ብቻ አለ። ህዝቡም ተደሰተ። ያ ዘይት ገንዘብ ወደ ህዝቡ ፈሰሰ። ትምህርት፣ ጤና ነፃ ሆነ። ዩኒቨርሲቲዎች፣ ሆስፒታሎች፣ መንገዶችም ተሰሩ። ኤሌክትሪኮች ወደ ገጠሮች ተዘረጉ። ሴቶች ዩኒቨርሲቲ እንዲሄዱና ስራ እንዲሰሩ ተፈቀደላቸው። የተባበሩት መንግስታት ትምህርት ድርጅት በ1982 ዓመተ ምህረት ኢራቅን ሸለመ። ማንበብና መጻፍ ከሚችሉ ሀገራቶች አንዷ ተብላ። ሳዳም ሲያዝ ሰዎች ይፈሩት ነበር። ሳዳም ሲሸለም ሰዎች ሊቀበሉትም ነበር። ብዙ ኢራቃውያን ዛሬ ይናገራሉ፣ የሳዳም ዘመን ደህና ነበር፣ ሰላምም ነበር፣ ነገር ግን ሌላ ዓለምም ነበር። ሙቃራባት። ይህ ስም ኢራቃውያን ሰምተው ይረዱት ነበር። ሙቃራባት የሳዳም ሚስጥራዊ ፖሊሶች ነበሩ። በሁሉም ቦታ ነበሩ። ትምህርት ቤት ውስጥ መምህር ሊሆኑ ይችላሉ። ቤተ ክርስቲያን ውስጥ ካህን ሊሆኑ ይችላሉ። ቤትህ ውስጥ ጎረቤትህ ሊሆን ይችላል። ቤተሰብ ውስጥ ወንድምህ እንኳን ሊሆን ይችላል። ሰዎች ስለ ፖለቲካ ለመናገር ፈሩ። ሰዎች ቤታቸው ውስጥ ሆነው ሳዳምን ሊያወሩ ፈሩ። አንድ ቀልድ ነበር፣ ጭካኔ ያለው ቀልድ። ኢራቅ ውስጥ 3 ሰዎች ካሉ አንዱ ሙቃራባት ነው። 2 ካሉ አንዱ ሙቃራባት ነው። አንድ ሰው ብቻውን ካለ እሱ ራሱ ያሳውቃል። ይህ ፍርሃት 24 ዓመት ቀጠለ። 1979 ዓመተ ምህረት አያቶላ ኢራን ውስጥ አብዮት አካሄደ። ሻህ ወደቀ። ኢስላማዊ ሪፐብሊክ ተቋቋመ። ሳዳም ፈራ። ኩሜኒ ኢራቅ ውስጥ ያሉ ሻህ ሙስሊሞች ሊያነሳሳ ይችላል። ስልጣን ሊወሰድ ይችላል። ሴፕቴምበር 22 1980 ዓመተ ምህረት ሳዳም ኢራቅን ወረረ። በ3 ሳምንት እንጨርሳለን አለ። ግን 3 ሳምንት አልሆነም፣ 8 ዓመት ሆነ። የዓለም ረጅሙ ዘመናዊ ጦርነት አንዱ ሆነ። ሁለቱም ሀገራቶች ሰፊ ጦርነት ተዋጉ። ሜዳ ለሜዳ፣ ኮረብታ ለኮረብታ፣ ከተማ ለከተማ። ሳዳም ኬሚካላዊ መሳሪያ ተጠቀመ። ክሎሪን፣ አስለቃሽ ጋዝ ወደ ኢራን ወታደሮች። ዓለም አወቀ። ዓለም ዝም አለ። ምክንያቱም አሜሪካ፣ ሶቪየት እንዲሁም ፈረንሳይ ሳዳምን ትደግፈው ነበር። ዓለም አይኗን ጨፈነች። በ1988 ዓመተ ምህረት ጦርነቱ ቆመ። ውጤቱም ከ500,000 እስከ 1 ሚሊዮን ሰዎች ሞቱ ከሁለቱም ወገን። ኢራቅ ከፍተኛ ዕዳ ውስጥ ወደቀች። ኢራን ተዳክማ ቀረች። ማንም አላሸነፈም። ሁለቱም ሀገራቶች ደም አፈሰሱ። መጋቢት 16 እስከ 17 በ1988 ዓመተ ምህረት ሃላብጃ ኢራቅ ሰሜን ግብር ኩርድ ከተማ። ከተማዋ ትንሽ ነበረች። ከ5,000 እስከ 10,000 ሲቪሎች ሞቱ። ሁሉም ኩርዶች ነበሩ። ሁሉም የሳዳም ዜጎችም ነበሩ። ፎቶግራፎቹ ዓለምን ዞሩ። ሰዎች አዩ፣ አለቀሱ። ሳዳም ግን ምን ተናገረ? ኩርዶችን ከኢራን ጋር ይሰሩ ነበር፣ መሸሸጊያቸውን ቀጥቅጠናልም ይላል። ዓለም ያወቀው
ሳዳም ህዝቡ ላይ ኬሚካላዊ መሳሪያን ተጠቀመ። ይህ ቀን አንፋን ዘመቻ ተብሎ ይታወቃል። ዓለም አቀፍ ፍርድ ቤቶች ይህን ዘር ማጥፋት ብለው ጠርተውታል። ከ1991 እስከ 2003 ዓመተ ምህረት የተባበሩት መንግስታት ኢራቅ ላይ ከባድ ማዕቀብ ጣለ። ምን ማለት ነው? ኢራቅ ምንም ዕቃ ልታስገባ አልቻለችም። ምንም መሳሪያ፣ ትንሽ ምግብና መድኃኒቶችን ብቻ። ህዝቡ በሰቀቀን አለቀ። ህፃናት አስፈላጊ መድኃኒት ስላጡ ሞቱ። ምግብ ጠፋ፣ ሰዎች ተራቡ፣ ኤሌክትሪክም ጠፋ፣ ሆስፒታሎች ተቸገሩ። ዩኒሴፍ ዘገበ ከ1991 እስከ 1998 ከ500 ሺህ በላይ ኢራቃውያን ህፃናቶች ሞቱ። ማዕቀቡ ምክንያት ምን ይሁን? ዓለም ጠየቀ። ይህ ፍትሃዊ ነው? ሳዳም ምን አደረገ? ሳዳም ቤተ መንግስቶችን ሰራ። ሳዳም ስልጣኑን ጠበቀ። ህዝቡ ሲሰቃይ ሳዳም ሀብቱን ጠበቀ። ሴፕቴምበር 11 2001 ዓመተ ምህረት አሜሪካ ኒውዮርክ የአልቃይዳ አሸባሪዎች 4 አውሮፕላንን ጠለፈ። የዓለም ንግድ ማዕከል ወደቀ። ከ3000 በላይ ሰዎችም ሞቱ። አሜሪካ በቁጣ ፈነዳ። ፕሬዝዳንት ጆርጅ ቡሽ ወሰነ። ሳዳም ሁሴን የጅምላ ጭፍጨፋ መሳሪያ አለው። ህዝብ ዓለሙ ጠየቀ። ማስረጃ አለ? አሜሪካ ብሔራዊ ደህንነት ሚኒስትር ካይሊ ፓወር የተባበሩት መንግስታት ፊት ቀረበ። ይህ ነው ማስረጃው አለ። ፎቶዎችን አሳየ። ብዙ አገራቶች አላመኑም። ፈረንሳይና ጀርመን አይ አሉ። ነገር ግን አሜሪካ ወሰነች። መጋቢት 20 2003 ዓመተ ምህረት አሜሪካና ብሪቲሽ ኢራቅን ወረሩ። ኦፕሬሽን ኢራቅ ፍሪደም የኢራቅ ነፃነት ተግባር 21 ቀን ብቻ ባግዳድ ወደቀ። ህዝቡ የሳዳምን ሐውልት ሰበረ። ብዙዎች አዘኑ፣ ብዙዎችም ተደሰቱ። ሳዳምም ጠፋ። ሳዳም ሁሴን 8 ወር ሸሸ። አሜሪካ $25 ሚሊዮን ሽልማት አወጀች። ሳዳምን ለሚያሳውቅ ብዙ ሰዎች ፈለጉት፣ ማንም አልተሳካለትም። ታህሳስ 13 2003 ዓመተ ምህረት አሜሪካ ወታደሮች ቲክሪት አቅራቢያ ጉድጓድ ውስጥ ተገኘ። ወታደሮች ጠሩት፣ ውጣ። ሳዳምም ወጣ። ሰማይ አየ። ሳዳም ሁሴን ነኝ፣ ድርድር አደርጋለሁ አለ። ወታደሮቹም ሳቁ። ዓለምን ያናወጠው ሰው ጉድጓድ ውስጥ ተደበቀ። ፎቶ ዓለምን ዞረ። ሳዳም ሁሴን ፍርድ ቤት ቀረበ። ዳኞች ጠየቁት፣ ስምህ ማን ነው? ሳዳም ቀና ብሎ ተናገረ፣ ሳዳም ሁሴን የኢራቅ ፕሬዝዳንት። ፍርድ ቤት ውስጥ ሳዳም የዳኞችን ሀሳብ ተጋፋ። ይህ ፍርድ ቤት ህጋዊ አይደለም አለ። አሜሪካ የፈጠረችው ነው ማለት። ነገር ግን ማስረጃዎች ቀረቡበት። በ1982 ዓመተ ምህረት ዱጃይል ጭፍጨፋ ተካሄደ። ሳዳምን ለመግደል ሙከራ ከተደረገ በኋላ ሳዳም 148 ሰዎችን ገደለ፣ ሁሉም ንጹሃን ሲቪሎች። ፍርድ ቤቱም ወሰነ ሞት። ታህሳስ 30 2006 ዓመተ ምህረት ጠዋት ሳዳም ሁሴን ሰቀላ ቦታ ወሰዱት። ካሜራ ቀረበ። ሳዳም አልፈራም አለ። ሳዳም ሁሴን ሞተ። እድሜው 69 ነበር። ነገር ግን ጥያቄዎቹ ዛሬም ይቀራሉ። ሳዳም ሁሴን ማን ነበር? ለኢራቃውያን ህዝብ አንዳንዶቹ ጨካኝ አምባገነን ነበር ይላሉ። አንዳንዶቹ ደግሞ ሀብታምና ዘመናዊ ኢራቅን ሰርቷታልም ይላሉ። ሁለቱም ትክክል ናቸው። ሳዳም ሁሴን ዓለምን ያስተማራቸው ነገሮች ቢኖሩ አንደኛው ፍርሃት ላይ የቆመ ስልጣን ዘላቂ አይደለም፣ ህዝቡ ሲፈቅድ ብቻ ስልጣን ይቆማል። ሁለተኛ ሀብት ብቻ ሰዎችን ደስተኛ አያደርጋቸውም፣ ከሀብት ጋር ነፃነትም ያስፈልጋል። ሶስተኛ ጦርነት ሁልጊዜ ዋጋ ያስከፍላል፣ አሸናፊም ቢሆን ዋጋ ይከፍላል። አራተኛ ታሪክ ሁሉን ይዘግባል፣ ዛሬ ያደረገውን ነገ ይፈርድብሃል። ሳዳም ሁሴን ከጉድጓድ ወደ ፕሬዝዳንት ቤተ መንግስት ሄደ። ከፕሬዝዳንት ቤተ መንግስት ወደ ጉድጓድ ተመለሰ። ህይወቱ ይህን ይመስላል። ይህ ነው የሳዳም ሁሴን ሙሉ እውነተኛ ታሪክ። ታሪኩ ምን አስተማራችሁ? በኮሜንት ውስጥ ጻፉልን። እናመሰግናለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልን።